ኢማም አልአዕዘም አቡ ሐኒፋ አኑዕማን ኢብኑ ሲሪን ህልሙን ሲሰሙ ተገረሙ። የዚህ ህልም ባለቤት አሉ የፊሩ ዒልመን በእውቀት ይደፍቃል። ለወደፊት ማንም የማይደርስበት የእውቀት እርክል ላይ ይደርሳል። የግንዛቤ ስፋቱን ሲያዩ ጠሩት። አንተ ኑዕማን አሉ እውቀትን ከማን ነው የምትማር አሉ። አይኔ ንግዱ ላይ እንጂ እውቀቱ ላይ አልበረታውም አላቸው። አንድም ምክር ሰጡ። አላህ የተለየን አቅል ሰጥቷል እውቀት። ይሄ አእምሮ በንግድ አይረካም። ወደ እውቀት ተመልሳል። ወደ ዒልሙ ዓለም ካልመጣ አእምሮ ስፋቱ ጥልቀቱ ንግድ አያረካውም። እሳቸውን ብቃቱን ሲያዩ ከኔ ጥግ እሱ እንጂ ማንም እንዳይቀመጣል። አቡ ሐኒፋ ረዲየላሁ ተዓላ አንሁ 10 ዓመት ከሐማድ ዒልም ነው ጠጡት። እውቀቱ አእምሮዬ ሰፊ ነው። 10 ዓመት ቀርቻለሁ። ለምን ነው ከእሳቸው ቁጭ ብዬ የምቀራው? እኔም ላቀራ አልኳል። አንዳንድ እንዲህ አይነት ስሜት ይመጣል። ሸኾችህን ረግጠህ ለመሄድ ውስጥህ በስሜት ይናጣል። መስጂድ ገባው አለ እጅውን በሪጅ ላቀራ ልክ ስገባ አየኋቸዋል። ልቤ መሸከም አልቻለም። እሳቸው መነጠ ስራቸው መጥቼ ቁጭ አለ። ሳስተምር ፈትዋ ይመጣልኛል፣ መልስ እሰጣለሁ። ወደ 60 የሆኑ ከባድ ጥያቄዎች መጡልኝ። መልስና ጽፈው ነበር። ከዛም ከ2 ወር በኋላ ሸፌ ሲመለሱ የተጠየቁትም ፈትዋና መልሱን አሳየዋቸው። 40 ጋር ተስማማን፣ 20 ግን ተሳሳህላል። አሃ ይቀረኛል። ሐማድ እኮ ከሞቱ በኋላ ሸኼ ይላል ሶላትን አልሰገድኩም፣ ለሱ ከወላጆቼ ጋር እስትግፋር የጠየቅኩለት ቢሆን። ዛሬ ከስርህ ቁጭ ብሎ ተመሩ። ምናልባትም እስልምናን ካንታውቆ አንተን ቲክቶክና ፌስቡክ ላይ አውጋዥ ወጣቱ ሸኾቹ ሲሞቱ ሙስተረሑ ምን ተገላገልናቸው የሚል ትውልድ ስናይ አቡ ሐኒፋን እንዴት እንደተምሳሌ ታናለ። አቡ ሐኒፋ አላህ የተለየ እውቀትን ብቃት የሰጣቸው ይሄን እውቀት ይዘው ወጡና ፍቅህ የሚባለውን ትምህርት መሰረቱን ጣሉ። ማንም እኮ ይላሉ ኢማም ሻፊዒያ መዝሐብ መስራት ናቸው። ማንም ሰው ስለ ፍቅህ ከተማረ የአቡ ሐኒፋ ጥገኛ ቢሆን እንጂ። አቡ ሐኒፋን አግኝተው ታውቃለህ አልኳቸው። አዎን አንድን ሰው ተመለከትኩ አሉ። ተከራክሯቸውን ቁሞ አቡ ሐኒፋ እኮ ቢፈልግ ይሄን የመስጂዱን ምሰሶ ወርቅ ነው ቢልህ በመረጃ ያሳምናል። ሎጂክ ላይ ይችላቸዋል። ሰው ሊከራከራቸው ሲመጣ 2 መስፈርት ያቀርባሉ። በቁርአን ታምናለህ፣ በቁርአን እንከራከረ ይሉታል። በቁርአን ካላመንክ ደግሞ በሎጂክ እንርታ ይሉታል። ቁጭ አድርገው ያሳምናል። ቃዲው ምን ነከዋል? እዚህ ክስተት ላይ እኮ 6 ነገር ተሳስቷል። ተመልከቱ 6 ነገር። አንደኛ እብድ ሰው አይገረፍም። ሶላትንም አላህ ትቶለታል አይደለም ግርፋት። ሁለተኛ መስጂድ ላይ ነው ይገረፋል። መስጂድ ላይ ሰው አይገረፍም። ሶስተኛ አቁሞ ነው ይገረፋት። ሴቶች ቁጭ ብለው ነው የሚገረፉ። አራተኛ ከሳሽ መገኘት አለበት። ዝሙተኛ የተባሉት ወላጆቹ ቁመው እነሱ ነው ግርፋቱን የሚያዩ። ይሄንም 4ተኛ ተሳስቷል። 5ተኛ 2 ነው ይገረፋት ለሁለቱ ብሎ። አንድ ሰው ህዝብ ቢሳደብ በህዝብ ልክ ይገረፋል።